ማስደሰት እንችላለን? አገልግሎትን አገልግለን ምን እናተርፋለን? አገልግሎትን አገልግለን የምናተርፈው በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወትና አክሊልን ከጌታ እጅ እንቀበላለን። እንዴት ነው ለአገልግሎታችን ታማኝ መሆን የምንችለው? በምንድን ነው በአገልግሎታችን ታማኝ የምንሆነው? አንደኛ በአገልግሎታችን ታማኝ የምንሆነው ባለፈው እንደጠቀስነው 2ኛ ዮሐንስ 8 ጠቅሰናል። ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ የሚለው ቃል ተነጋግረንበታል። 2ኛ ደግሞ ቆላስይስ ላይ ያለውን ከጌታ ለተቀበልከው አደራ ተጠንቀቅ የሚለው ለአግርጳ የተላከው ቃል ተነጋግረናል። ለዚህ አደራ ታማኝ የምንሆነው በሰዓታችን ታማኝ መሆን ይጠበቅብናል። በሰዓት በንጉሥ ፊት መገኘት ቃል ከማቅረብ ወይም ቃል ከማስተማር የተናነሰ አደራ የለውም። ባለፈው ተናግሬ እንደሆነ አላውቅም። ነገር ግን ፍርድ ቤት ጉዳይ ቢኖርም ባለ ጉዳዮች አስቀድመው ወደ ፍርድ ቤት ይሄዱና ዳኛውን ይጠብቃሉ። ዳኛው ሲመጣ ባለ ጉዳዮቹ በክብር ተነስተው ዳኛውን ይቀበሉታል ቆመው። ከዛ በኋላ ዳኛው ፍርድ ይሰጣል። ስለዚህ ወደ እግዚአብሔር ቤት ስንመጣ ከእግዚአብሔር ጋር የተቀጣጠርነውን ሰዓት ጠብቀን መምጣት በራሱ ታማኝነትን ይጠይቃል። ታማኝ መሆናችንን ይገልጣል። የዛሬ 2 ሳምንት በዚህ ስፍራ ላይ ቆመን በጸሎት ሰዓት ላይ ከተገኙት ቅዱሳን ጋር እየጸለይን ነበረ። እየጸለይን ባለውበት ሰዓት ላይ እግዚአብሔር ዓይኔን ከፈተውና በጉባኤ መካከል ያለውን አንድ ነገር አሳየኝ። ጌታ ያሳየኝ ነገር አማርኛዬ ትክክል ይሁን አላውቅም፣ ነገር ግን የሸክላ ስባሪ ገል ይባል ገል ነው አይደል? አዎ ገል ያሳየኝ ነበር። በጉባኤ መካከል ብዙ ገል ተቀምጧል። እነዚህ ገሎች እሳት አለባቸው። በእያንዳንዱ መቀመጫ ላይ ነበር ያለ። እያንዳንዱ ገል ላይ እሳት አለ። ነገር ግን እሳቱ በአመድ ተሸፍኗል። በሀገራችን አሁን እንኳን ኤሌክትሪክም ስለገባ የተለያየ ነገር ስለሚጠቀሙ ብዙ ላይታወቅ ይችላል። ነገር ግን ድሮ እኛ በነበርንበት ዘመን ላይ ገሉን ይጠቀማሉ። እሳት ለማንሳት ለማምጣት ከጎረቤት ምናምንና እናቶች የቀን ስራቸውን ጨርሰው ማታ ወደ እንቅልፍ ከመሄዳቸው በፊት የተጠቀሙበትን እሳት እንዳይጠፋ በአመድ ነው የሚሸፍኑት። በአመድ ይሸፍኑና ጠዋት ተነስተው ያንን አመድ አራግፈው ያንን እሳት እንደገና ያቀጣጥሉታል፣ ይጠቀሙበታል። እሳት የነቃ ሰው ነው ያንን ማድረግ የሚችለው። የአንዳንዶቹ የሰነፍ እናቶች እሳት ይጠፋባቸዋል፣ ምክንያቱም በጥንቃቄ ስላልተያዘ ማለት ነው። ብዙ ጊዜ እንደሚናገረው እግዚአብሔር አምላክ በመካከላችን ጉዳይ አለው። ከእያንዳንዳችን ጋር እግዚአብሔር ጉዳይ አለው። ያንን ጉዳይ ከእግዚአብሔር ጋር መገናኘት የምንችለው ነቅተን ያንን አመዱን አራግፈን እሳቱን ቆስቁሰን መጠቀም ስንችል ነው። ሐዋርያ ጳውሎስ እንደተናገረው በአንተ ውስጥ የእግዚአብሔር ጸጋ አለ። እኔ እሳት እንደሚያቀጣጥል ሰው እጆችን በአንተ ላይ እጭናለሁ፣ አንተ ግን በውስጥ ያለውን ጸጋ አነሳሳው ብሎ ጢሞቴዎስን እንደተናገረው በእያንዳንዳችን ውስጥ እግዚአብሔር የመንፈስ ቅዱስን እሳት አስቀምጧል።
የጸጋ ስጦታዎችን አስቀምጧል እግዚአብሔር። በሰዓት ባለመገኘታችን ምክንያት፣ ባለመጠማታችን ምክንያት፣ የእግዚአብሔርን ፊት ባለመገኘታችን ምክንያት፣ ታማኝ ባለመሆናችን ምክንያት፣ የእግዚአብሔርን ቃል ባለማጥናታችን ምክንያት፣ በተለያየ ምክንያት በውስጣችን እግዚአብሔር ያስቀመጠው እሳት አመድ ስለለበሰ ያንን አመድ እንድታራግፉት ዛሬ አበረታታችኋለሁ። ማንም ሰው ባዶ የለም በዚህ ስፍራ። ያንን ነው እግዚአብሔር ያሳየኝ። እሳት አለ በውስጣችንና አመዱን አራግፉት። እሳቱ ይንደድ። አሜን። እሳቱ ይንደድ። እግዚአብሔር በውስጣችን ያስቀመጠው እሳት ይንደድ። ኑና ጸልዩ። 11 ሰዓት ተኩል ነው ፕሮግራማችን። ከጌታ ጋር የያዝነው ቀጠሮ 11 ሰዓት ተኩል ስለሆነ በእግዚአብሔር ፊት ተገኙ። በጸሎት ውስጥ ታላቅ ኃይል አለ። በጸሎት ውስጥ ታላቅ ፈውስ አለና እግዚአብሔር ሊፈውሰን እሱ ዝግጁ ነው። እኛ በሰዓቱ እንገኝ። ሁለተኛው ደግሞ ባለፈው ካቆምኩት ነው የቀጠልኩት። ሁለተኛው ደግሞ ታማኝ የምንሆነው በስጦታችን ወይም በአስራታችን ታማኝ መሆን ይጠበቅብናል። እግዚአብሔር አምላክ ሲናገር አስራቴን ወደ ጎተራዬ አግቡት አለ። እኔ የሰማዩን ደጆች ከፍቼ ባልባርካችሁ በዛ ፈትኑኝ ብሎ ስለተናገረ በአስራታችን በስጦታችን ለእግዚአብሔር እንታመን። ምክንያቱም ያ ራሱ ትልቅ አደራ ነው፣ ትልቅ አገልግሎት ነው። ለራሳችን ስንል ነው ያንን የምናደርገው። ምናልባት የራስን ሕይወት አንዳንድ ነገር ይጠቅማችሁ ከሆነ እንደ ምሳሌነት ብጠቀም መቼስ አሌክስ እንደማይቀየመኝ ተስፋ አደርጋለሁና ከረጅም ዓመት በፊት በአስራቶቻችን ታማኞች አልነበርንም። መስጠቱን እንሰጣለን። ነገር ግን የእግዚአብሔር ቃል እንደሚጠይቀን 10% ወደ ጎተራዬ አስገቡ እንደሚለን ያንን መስፈርት እየጠበቅን አይደለም የምንሰጠው። ግን ባዶ እጃችንን ወደ እግዚአብሔር ቤት ሄደን አናውቅም እና ያ ነገር እኔን በጣም ባዘን ያደርገኝ ነበር። ለእኔ በደንብ ገብቶኛል። ለአሌክስ ግን አልገባው። መስጠቱን ግን ይሰጣል። በፊት የሚታየው ለእግዚአብሔር የምንሰጠው አስራታችን አንካሳ እንደሆነ ነው ለእኔ የሚታየኝ እና አንዳንድ ምን እለዋለሁ፣ ቢያንስ አንዳችን ለልጆቻችን እንኑር፣ አንዳችን ለልጆቻችን እንትረፍ። እኔ ሰጲራ አልሆንም ነበር የሚለው። አልሆንም አናና እና ሰጲራ ስለተስማሙ ነበር፣ በስርቆታቸው ስለተስማሙ ነበር። ሁለቱም በአንድ ቀን የተቀበሩና እንደዛ ይለው ነበረ። መጨረሻ ላይ በሰማንያዎቹ ውስጥ በኢትዮጵያ ምድር ላይ ኃይለኛ የመንፈስ ቅዱስ ሪቫይቫል የተነሳበት ዘመን ነበረ እና ፓስተር ሰይፉ በጣም በኃይል ኢትዮጵያ ውስጥ ያገለግል ነበረ። አገልግሎታቸውን ለመደገፍ ደግሞ በየጊዜው ካሴታቸውን ኦርደር እያደረግኩኝ ይገለገል ነበር በቤቴ እና ይህ ስለ አስራቱ ነገር በጣም ውስጤ እንትን ስላለ ደወልኩኝ፣ ባለቤቱ ጋር ደወልኩኝና እኔ ችግር አለብኝ፣ ጸሎት ይፈልጋለሁ አልኳትና ምንድን ነው ችግርሽ ስትለኝ፣ ባለቤቴ እያስቸገረኝ ነው፣ በአስራት ታማኝ አይደለም፣ እኔ ግን ውስጤ እንደዚህ ነው የሚለኝ፣ ስለዚህ ታማኝ እንዲሆንልኝ ነው የምፈልገው ስላት መከረችኝ በጣም እና ሰይፉ ሲያስቸግረኝ ነበረ አለችኝ። ሰይፉ በጣም ያስቸግረኝ ነበር በአስራት ዝም ብዬ ጸልይ ነበረ። እግዚአብሔር መጨረሻ ላይ ፈወሰው። ስለዚህ ይሄ ዝም ብለሽ ጸልይ፣ መጨረሻ ላይ እግዚአብሔር ፈውስን ያመጣል አለችና ተፈወሰ ቤታችን። ዝም ብዬ መጸለይ ጀመርኩኝ። ክርክሩን አቁሜ መጸለይ ጀመርኩኝ። አንድ ነገር ልበላችሁ ወንድሞች፣ ሚስቶቻችሁ
የእግዚአብሔርን ቤት አስራት የማይሰጡ ከሆኑ በፍጹም አትስማሙ ከሚስቶቻችሁ ጋር። ሚስቶችም ደግሞ ባሎቻችሁ የማይሰጡ ከሆነ ከባሎቻችሁ ጋር አትስማሙ። ምክንያቱም የእግዚአብሔር ትእዛዝ ስለሆነ የእግዚአብሔርን ትእዛዝ ማክበር አለብን። በረከቱ ለእኛ ነው፣ ለማንም አይደለም። በረከቱ ለእኛ ነው እና ቤታችን ተፈወሰ። ለእግዚአብሔር ታማኞች ሆንን። የእግዚአብሔርን መስረቅ አቆምን። ሳንቲም እንኳን አጉድለን ብንመጣ እግዚአብሔር አንካሳ እንደሆነ እንደሚመለከት ለሁለታችንን በራልን። ከዛ በኋላ እግዚአብሔር 2005-2008 አካባቢ ታምሜ ቤት በተቀመጥኩበት ጊዜ ትልቅ ኃላፊነት ሰጠኝ እግዚአብሔር። በአንድ ሰው እንኳን እየኖረኝ እና እግዚአብሔር የሰጠኝ ኃላፊነት ምንድን ነው? ድሆችን፣ አቅም የሌላቸውን እንድመግብ፣ ሕፃናቶችን እንዳስተምራቸው እግዚአብሔር ያንን ሸክም ሰጠኝ። ከዛ በኋላ በእግዚአብሔር ፊት በጣም እየጮኩኝ መጸለይ ጀመርኩኝ። እግዚአብሔር ሆይ እኔ እኮ አቅም የለኝም። እኔ እኮ ስራ ቆሜ ታምሜ ቤት ነው ያለሁኝ። እኔ እኮ አልችልም። አቅም ያላቸውማ አሉ እኮ ወደ እነዛ እባክህን ሂድ እያልኩኝ የእግዚአብሔርን መንገድ ማሳየት ጀመርኩኝ። እግዚአብሔር ግን ኖ እነርሱን አይደለም አንቺ ነው የፈለግኩት ብሎ አለኝ። ከዛ በኋላ ከጉድለቴ እግዚአብሔርን ማገልገል ጀመርኩኝ። የአቅሜን እግዚአብሔርን ማገልገል ጀመርኩኝ። እኔና ቤቴ እግዚአብሔርን ማገልገል ጀመርን። ባለፈው 2024 ውስጥ 5 ተማሪዎችን ከኮሌጅ አስመረቅን። ከ20 ልጆች በላይ እናስተምራለን። አዛውንቶችን እንረዳለን። ይሄን የሚላችሁ እርሱ ልልቅ እኔ ግን ላንስ ይገባኛል ብዬ እንደተናገርኩኝ እናንተን ኢንካሬጅ ለማድረግ ነው እንጂ ስለ ራሳችን ልናገር ፈልጌ አይደለም። ግን ለእግዚአብሔር ስትታመኑ አንድም የሚጎልባችሁ ነገር የለም። ቤታችሁ ሙሉ ይሆናል። ሰላማችሁ ሙሉ ይሆናል። ውስጣችሁ ሙሉ ይሆናል። ዋናው በጥቂቱ ባላችሁ ነገር ለእግዚአብሔር ታመኑ ለእግዚአብሔር። ከዛም ውስጥ በጣም ደስ ያለኝ ያስለቀሰኝ ነገር ድሮ አገር ቤት በነበርኩበት ጊዜ እኔ መካነ ኢየሱስ ቤተ ክርስቲያን ውስጥ ስለሆነ ተወልጄ ያደግኩት በመንፈስ አንድ እናት ነበሩና ሁል ጊዜ የአስመራ ጊዜ የበቆሎ እሸት ይዛ ትመጣለች፣ ሰብስባ ይዛ ትመጣለች እና ለእሷ አስራት ነው በቃ ለእግዚአብሔር ቤት ትሰጣለች። ያንን በጨረታ ይሸጥና ለቤተ ክርስቲያን ገቢ ይደረጋል። ወይም ደግሞ ዱባ ይዛ ትመጣለች፣ ወይም ደግሞ ፓፓያ ይዛ ትመጣለች፣ የተለያየ ነገር ይዛ ትመጣለች። ጌታን ትወዳለች ብትሉ ከልቧ ነው ጌታን የምትወደው፣ በጣም ከልቧ። በዛ ዘመን ቤተ ክርስቲያን መካነ ኢየሱስ ቤተ ክርስቲያን ውስጥ ብዙ ድምፅ እንዲሰማ የማይፈለግበት ዘመን ነበረ። እሷ በተቀመጠችበት ቦታ ላይ ግን ቃል ሲሰበክ ድምፅ ይሰማ ነበረ። ዝም ማለት አይችሉም። በቃ አሜን ይላሉ፣ እልል ይላሉ፣ ይናገራሉ። በቃ ለሚነገረው ለእግዚአብሔር ቃል ምላሽ ይሰጣሉ። በሙሉ ልባቸው ነበረ ጌታን የሚወዱት እና አሁን በሕይወት ይኑሩ አይኑሩ አላውቅም። በጣም የሚገርማችሁ ልጃቸው ትንሽዬ ልጅ ነበረ። የዛነ ከኛ በዕድሜ ያንሳል። አንደኛው እያስመረቅነው የልጅ ልጃቸውን ነበረ። በሆነ ምክንያት ከስንት ዓመት በፊት እንደሆነ አላውቅም፣ ግን ወደ ኬንያ መጥቶ እንደተገደለ ሰምቻለሁ ልጁና የሱን ልጅ ነበር ማለት የሱን ልጅ ነበር አንዱ ያስተማርነው ያስመረቅነው ማለት ነው። ምን ልላችሁ ፈልጋለሁ፣ እሱ ልጅ ይኖራል ብለን ሳይሆን ይሄን ያደረገው የእናቱ ለጌታ መሰጠት ነው። ያን እናቱ የዘራችው ዘር ነው ለልጅ ልጅ የደረሰ። ገባችሁ? እናቱ ከእግዚአብሔር ቤት ውስጥ የዘራችው ዘር ለልጅ
ደረሰ። እህቶቼና ወንድሞቼ ዛሬ በእግዚአብሔር ቤት ላይ የምንዘራው ዘር ምንም አይነት ኪሳራ የለውም። ለልጅ ልጆቻችን ይተርፋል፣ ለትውልዳችን ይተርፋል። ኪሳራ የለም። ቢል ለመክፈል አይጎልባችሁም፣ አታስቡ። ለምግብ አይጎልባችሁም፣ አታስቡ። ለእግዚአብሔር ታማኝ ሆኖና እግዚአብሔርን ፈትኑ። ክብር ለእግዚአብሔር ይሁን። ወደ ዛሬው ፕሮግራም ይሄዳለሁ። እንዴት ነው ለትዳራችን ታማኝ የምንሆነው? እንዴት ነው? እግዚአብሔር አምላክ በሰባተኛው ቀን ላይ ሰውን ፈጠረ፣ አዳምን ፈጠረ። እግዚአብሔር ግን ለአዳም የሚመችለት ረዳት አልተገኘለትም ነበር። የእግዚአብሔር ትልቁ ሐሳብ፣ የእግዚአብሔር ትልቁ መሻት የሰው ልጅ በምቾት እንዲኖር፣ የሰው ልጅ በደስታ እንዲኖር ነው የእግዚአብሔር ፈቃድ። የሰማይ ወፎችን ፈጠረ፣ የምድር አራዊቶችን ፈጠረ፣ ውሃ ውስጥ የሚኖሩትን አሳዎችን ሁሉ ፈጠረ። እግዚአብሔር ወደ አዳም አመጣቸው። አዳም ለእያንዳንዱ ስም ሰጣቸው፣ ስም አወጣላቸው። አየና እግዚአብሔር አዳም ግን ብቻውን ነበረ። አዳም ግን ለእርሱ የምትመጥን ረዳት አላገኘም አዳም። ስለዚህ እግዚአብሔር ለአዳም አዘነለት። ምን እናድርግ? የሚመቸውን ረዳት እንፍጠርለት። አሶቹ ውሃ ውስጥ ነው የሚኖሩት። ወፎቹ ሰማይ ላይ ነው የሚበሩት። አራዊቶቹ በአራት እግር ይሄዳሉ። ሲያይ እግዚአብሔር አዳም ብቻውን ምድር ላይ ቆሞ በሁለት እግሩ የሚራመድ በሁለት እግሩ የሚንቀሳቀስ ብቸኛ ሰው ሆኖ አገኘው እግዚአብሔር አዳምን። ስለዚህ እንዲህ አለ፣ ለአዳም የሚመቸውን ረዳት ሊፈጥርለት ሊሰራለት ይገባል አለና እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለ። በሰልቸሩ ሰዓት እንኳን እንዳይነቃ አድርጎ፣ በጣም የሚገርመኝ ቃሉን ቀደቅ የሚያደርገው ይሄ ከባድ የሚለው ቃል ልዩ ትርጉም ይሰጣል። ምክንያቱም እግዚአብሔር ከአዳም አጥንት እየወሰደ አዳም ሊነቃ ይችላል። አይ ከግራ ጎን አይደለም ከቀኝ ጎን አውጣልኝ ሊለው ይችላል። አይ እኔ የሚፈልገው እንደ ቅድም ስም የሰጠሁለት የሜዳ አህያ፣ እግዚአብሔር ሆይ የሜዳ አህያ አይተሃል? መልኩ ነጭና ጥቁር በጣም የሚያምር፣ ስለዚህ መልኳን ነጭና ጥቁር አድርገህ ስራልኝ ሊል ይችላል አዳም። አይደለም ነብሮቹን አይተሃል? ነብር ብዬ የጠራኋቸው ዥንጉርጉር መልኩ የሚያምር፣ ስለዚህ በነብር መልክ አድርገህ ስራልኝ ሊለው ይችላል እግዚአብሔር። ያ እንዳይሆን እግዚአብሔር ምን አደረገ? በአዳም ላይ ከባድ እንቅልፍ ጣለበት። ከባድ እንቅልፍ ጣለበት። አስተያየት እንኳን እንዳይሰጥ፣ በእግዚአብሔር ስራ ውስጥ ጣልቃ እንዳይገባ፣ በእግዚአብሔር አሰራር ውስጥ ጣልቃ እንዳይገባ፣ እግዚአብሔር እንደሚወደው እንደሚመችለት አድርጎ እንዲሰራ እግዚአብሔር በአዳም ላይ ከባድ እንቅልፍ ጣለበትና ከጎኑ አጥንት ወስዶ ሴት አድርጎ ሰራል። እግዚአብሔር ሰርቶ ከጨረሰ በኋላ ወደ አዳም አመጣት። ሲያይ አዳም ልክ እንደሱ በሁለት እግሮቿ የምትቆም አራት እግር የሌላት፣ ልክ እንደሱ የምትቆም የምትራመድ የምትናገር ጭራ የሌላት
ሆኖ አያት እና እንዲህ አለ፣ ይቺማ አጥንቴ ናት፣ ይቺማ ሥጋዬ ናት። ይቺ ከኔ ነው የተሰራችው፣ ይቺ የኔ ኮፒ ናት። ስለዚህ ሴት ትባል፣ ሴት ትባል። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። ስፍራውን በሥጋ ዘጋው። ለምን? አዳም ተጨማሪ እንዳይጠይቅ፣ ሁለተኛ ሔዋንን እንዳይጠይቅ፣ ወይም ደግሞ እቺ አትሆነኝም አይ ቀይርልኝ ብሎ እንዳይጠይቅ፣ ወይም ደግሞ እግዚአብሔርን አንተ የሰጠኸኝ ትክክል አይደለም፣ ስለዚህ አሁን በራሴ እኔ ልስራ፣ የምትመቸኝን እኔ ልስራ፣ መልኳን አሳምሬ እኔ ልስራ፣ ፀጉሯ ረጅም የሆነ ወገቧ ቀጭን የሆነ የምታምር ቀይ ሴት አርጊያት እኔ ልስራ ብሎ እንኳን ትግል እንዳላደርግ እግዚአብሔር ምን አደረገ? ስፍራውን በሥጋ ዘጋው። እግዚአብሔር የዘጋውን ደግሞ ማንም ሊከፍተው አይችልም። ኢየሱስ ጌታ ነው። እግዚአብሔር የዘጋውን የትኛውን ጉልበት ቢሰበሰብ መክፈት አይችልም። እግዚአብሔር ዘግቶታልና። ስለዚህ እግዚአብሔር ለአዳም የምትመቸውን ስለሚያውቅ በራሱ ፈቃድ እግዚአብሔር ሰጠ። ለአዳም ስጦታ አድርጎ ሰጠ። ለአዳም የምትመቸው አድርጎ ሰጠ እግዚአብሔር። አዳም በደስታ ተቀበለ፣ በደስታ ተቀበለ። አዳምም አለ ይቺ አጥንት ከአጥንቴ ናት፣ ይቺ አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ነው፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ በሚስቱም ይጣበቃል፣ በሚስቱም አንድ ይሆናል። የሚያለያይ የለም። እግዚአብሔር ያጣመረውን የሚያለያይ የለም። እግዚአብሔር አንድ ያደረገውን የሚያለያይ የለም። ኢየሱስ ጌታ ነው። መክብብ ጋር እንሂድ። መክብብ ጋር እግዚአብሔር ትዳርን የሰጠን እንድንደሰትበት፣ ደስ ብሎን እንድንኖርበት፣ በነፃነት እንድንኖርበት ከእግዚአብሔር የተቀበልነው ትልቅ ስጦታ ነው። ትልቅ ስጦታ ነው ትዳራችን። ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል። እንዴት ነው በሚስቱ የሚጣበቀው? ሁለት ናቸው። ሁለት ናቸው። እሷና እሱ እግዚአብሔር ያገናኛቸው፣ እሷ እንድትመቸው እሱ ደግሞ እንዲመቻት እግዚአብሔር ያዘጋጃቸው እሱና እሷ ናቸው። ነገር ግን ጠላት በመካከላቸው ይገባና ሊያለያይ ይሞክራል፣ ሊበትናቸው ይሞክራል። ሊበትናቸው በሚሞክርበት ጊዜ የሚፈጠረው ነገር ይሄ ነው የሚፈጠረው። ይታያችኋል? ይሄ ነው የሚፈጠረው።
ምክንያቱም እግዚአብሔር ያጣመረው እግዚአብሔር ያጣበቃቸው የሰው ሀሳብ ሲገባበት እና የሰው ጉልበት ሲገባበት የሰው ድምፅ ሲገባበት ቤተሰብ እንደዚህ ይቦጫጨቃል። ፈጽሞ ጤነኛ ሊሆን አይችልም። ያ ቤተሰብ ጤነኛ ሊሆን አይችልም። ልጆች ይቆስላሉ፣ ሚስት ትቆስላለች፣ ባል ይቆስላል። በያሉበት ሁሉም ቁስለኛ ሆኖ ይኖራል። ለምን? ቅድም እንደተናገርኩት እግዚአብሔር የዘጋውን ማንም ሊከፍተው አይችልም እንዳልኩት እግዚአብሔር ያጣመረውን ማለያየት ሲሞከር ይቦጫጨቃል። ይሄ ማለት ግን ከእግዚአብሔር ስራ ጋር መታገል ማለት ነው። በትዳሮቻችሁ መካከል ከእግዚአብሔር ስራ ጋር አትታገሉ። አንቺ ለእሱ እንድትመቺ እሱ ለአንቺ እንድመቻል ያገናኛችሁ እግዚአብሔር ስለሆነ በታገላችሁ ጊዜ ቁስል ይመጣል። ከእግዚአብሔር ጋር ትጣላላችሁ። አትሞክሩ። መክብብ 9 ቁጥር 9 መክብብ 9 ቁጥር 9 እግዚአብሔር ስራዬን ተቀብሎታልና ከቁጥር 7 ጀምሮ ላንብበው። እግዚአብሔር ስራዬን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህን በተድላ ጠጣ። ሁልጊዜ ልብስ ነጭ ይሁን፣ ቅባትን ከራስ ላይ አይታጣ። በሕይወት አንተ ከፀሐይ በታች በምትደክምበት ድካም ይህ እድል ፈንታ ነውና ከንቱ በሆነው በሕይወት ዘመኔ ሁሉ ከፀሐይ በታች በሰጠህ በከንቱ ዘመኔ ሁሉ ከምትወዳት ሚስት ጋር ደስ ይበል። ኢየሱስ ያድናል። ከፀሐይ በታች በሰጠህ በከንቱ ዘመኔ ከምትወዳት ሚስት ጋር ደስ ይበል። ለምንድን ነው ከፀሐይ በታች ከንቱ በሆነው ዘመኔ ብሎ ያለው? በምድር ላይ የምናሳልፋቸው ዘመናቶች ሁሉ ከንቱዎች ናቸው። የሚቀጥለው ስራችን ነው እንጂ ስጋችን አይቀጥልም። ከፀሐይ በላይ ስጋችን አይቀጥልም። ከምድር በላይ ስጋችን አይቀጥልም። ስራችን ግን ይቀጥላል። ምክንያቱም በበጉ ፊት ያቀርበንና በምድር ላይ የሰራነው ስራ ያሸልመናል፣ አክሊልን ያሰጣል። ስለዚህ በምድር ላይ የምናሳልፈው ዘመን ሁሉ ከንቱ ነው። 30 ኖርክ፣ 40፣ 50፣ 80፣ 100 ኖርክ፣ ያ ሁሉ ከንቱ ነው። እኛ 32 ዓመት ኖረናል በትዳራችን። የዛሬ ሳምንት 32 ዓመታችን ነው በትዳር። ግን ከንቱ ነው የኖርነው ዘመን ከንቱ ነው። ስራችን ግን ይቀጥላል። ለምንድን ነው ከፀሐይ በታች ብሎ ያለው? ምክንያቱም ከፀሐይ በታች እዛ ወንድም እንጂ ባል የለም። እዛ እህት እንጂ ሚስት የለችም። ስለዚህ እንድንደሰትበት በትዳራችን የተሰጠን ዘመን እዚህ ምድር ላይ ነው። በድካሚ ከምታደርገው ነገር ከምትበላው ነገር ሰው ስለበላ ደስተኛ ሊሆን አይችልም። ሰው ብዙ ሀብት ስላካበተ ደስተኛ ሊሆን አይችልም። ሰለሞን እንኳን እጅግ ባለጠጋ የነበረ ሁሉ ከንቱ ነው ብለዋል። ሁሉ ከንቱ ነው አየሁት፣ ሁሉ ከንቱ የከንቱ ከንቱ ብለዋል። በዚህ በከንቱ ዘመናችን ግን በደስታ እንድናሳልፈው የተሰጠን ትዳራችን ነው። ደስ የሚያሰኝ ነገር ብሎ ሁልጊዜ
ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላቸው ይል የለ? ደስታ የሚኖረው በእግዚአብሔር ሐሳብ ውስጥ በእግዚአብሔር ፈቃድ ውስጥ ስንኖር ነው። በትዳራችን ውስጥ ጌታ ካለ ደስታ አለ። በትዳራችን ጌታ ከተጨመረበት ደስታ አለ። ስለዚህ በትዳራችን ደስ ብሎን እንድንኖር የእግዚአብሔር ፈቃድ ነው። አንዳንድ ሰነፍ ሚስቶች አሉ። ባሎቻቸውን ከእግዚአብሔር ጋር የሚያጣሉ። እንደ ኢዮብ ሚስት በተቸገረ ጊዜ፣ ሁሉም ባጣ ጊዜ፣ በታመመ ጊዜ፣ ተስፋ በቆረጠ ጊዜ ባሏን በርታ አይዞ ማለት ሲገባ እግዚአብሔርን ስደብና ሙት ያለችው፣ እግዚአብሔርን ስደብና ሙት ብላ ከእግዚአብሔር ጋር ልታጣላ ታጥቃ የተነሳችው፣ ከእግዚአብሔር ጋር ልታወጣ፣ ከእግዚአብሔር ቤት ልታወጣ፣ ከእግዚአብሔር ጋር ልታጣላ ባሏን በቆነጃጅቶች ፊት የናቀች እንደ ሚልኮል ደግሞ አለች። ባሏ በታቦቱ ፊት በእግዚአብሔር ታቦት ፊት ሲያመልክ ሲጨፍር ከፍ ከፍ ሲያደርግ ተመልክታ በመስኮት ሆና እሷ በከፍታ ላይ ሆና ከፍታ መስኮት መስሏታል። እሷ ከፍታ ለእግዚአብሔር በመሰጠት ውስጥ ነው ያለ። ናቀችው ይላል። አይታ ናቀችው። እንዴት ነው በትዳራችን የምንኖረው? በትዳራችን ውስጥ የምንኖረው እንደ ሚልኮል እንደ ኢዮብ ሚስት ባሎቻችንን ከእግዚአብሔር ጋር የምናጣላ፣ ከእግዚአብሔር ቤት የምናወጣ፣ በቤታችን ሁል ጊዜ ጭቅጭቅ፣ ንዝንዝ፣ ባሎቻችንን የምንገፋው ገፍተን 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 ሜዳ ላይ የምናወጣ ሚስቶች፣ ወይም ደግሞ ባሎቻችንን እንደ ሰጲራ ዘጸአት ላይ እግዚአብሔር በአንድ ስፍራ ሙሴን ሊገድለው አሰበ ይላል እግዚአብሔር ቃል ሲናገርና፣ ሰጲራ ግን ምን አደረገች? መንገድ ላይ ባደሩ ጊዜ ልጇን አንስታ ገረዘችው፣ ሽለፍቱን እግሩ ስር ወረወረችው። የሞት መልአክ በመጣ ጊዜ ያንን ተቀብሎ አልፎ ሄደ። ሞት ከሙሴ አለፈ። እንደ ናባል ሚስት አቢግያ ዳዊት ተቆጣ። በናባል በጣም ተቆጣ። ጦረኞችን አሰለፈ። የናባልን ቤት ሊያጠፋ ተነሳ። ይቺ ጥበበኛ ሚስት ግን አህያዋን ጭና ሄዳ ታረቀችው፣ ቤተሰቧን አዳነችው። እንደዚህ እንኑር በትዳራችን። እንደነዚህ ጥበበኛ ሴቶች እንኑር በትዳራችን። ቤታችንን እንስራው። ባሎቻችንን እንታደጋቸው። ባሎቻችንን እንጠብቃቸው፣ ከክፉ እንጠብቃቸው። ለባሎቻችን ደስታ እንስጣቸው። ባሎቻችንን እናከብራቸው። ከብዙ ዘመን በፊት ልጅነት በነበረ ጊዜ ታውቃላችሁ፣ ሴቶች እኛ በደንብ እናውቃለን። የሆነ ነገር ስናፈላ የሆነ አጥሚትም ይሁን ሽሮም ይሁን ወተትም ይሁን የሆነ ነገር ስናፈላ ይገነፍላል አይደለ? ይገነፍላል። መጀመሪያ ላይ ከእሳት ጋር ሲገናኝ ይገነፍልና በኋላ እየበሰለ ሲመጣ መገንፈሉ ይቆምና እንተከተካል እና በደንብ ትክ ብሎ ይበስላል ማለት ነው። እና በትዳር ውስጥ የመጀመሪያ ወደ ትዳር ስንገባ እንደዛ ነበር ምን ገነፍለው።
በባሎችም ይሁን በሚስቶች አቢሶ እኛ ሚስቶች ልክ እንደዛ እንገነፍላለን። የሆነ እሳት ሲነካን እንገነፍላለን እና በትዳር ውስጥ እየቆየን ስንመጣ በእርጋታ እንሞላና ነገሮቻችንን በተረጋጋ መንፈስ ማየት መፍታት እንጀምራለን ማለት ነው እና እንደዛ በተንተከተኩበት ዘመን ሳይሆን በሚገነፍልበት ዘመን ላይ ሚስቶቻችን ወይም ሚስቶች ምን የኛ ትልቁ ጅራፋችን ባሎቻችንን የምንገርፍባቸው ጅራፍ በየቤታችን በእገሌና በእገሊት ቤት ብቻ ሳይሆን በየቤታችን ያለው ጅራፍ አልጋ ላይ ቆም ይሄድ። ባሎቻችንን በዛ ነበር የምንገርፋቸው። ትልቁ ቅጣት እሱ ነበር፣ ባሎቻችንን የምንቀጣው። ሴቶች ሚስቶች በዛ ነበር የምንቀጣቸው አይደለም። እንተዋወቃለን እና በተቻለን መጠን ይጠነቀቃለሁ። ልጆቻችን እንዳያዩ ይጠነቀቃለሁ። ከክፍል አልወጣም። ቢገነፍል እንኳን እዛው ክፍል ውስጥ ይገነፍላለሁ እንጂ ልጆቼ አያዩኝም። አልጋ መልቀቅ ሳስብ ራሱ እዛው ክፍል ውስጥ ይለቃለሁ እንጂ ክፍል አልቀይርም። ለልጆቼ መጥፎ ምሳሌ መሆን አልፈልግም እና እየገነፈልኩኝ እዛው ይፈሳለሁ እዛው ጓዳዬ ውስጥ ይፈሳለሁ እና አንድ ሌሊት አልጋዬን ለቀኩኝና አልጋ ልብስ አምጥቼ መሬት ላይ አንጥፌ ተኛው። ልክ ስተኛ ወዲያው የአባብዬ ድምፅ መጣ። እንዲህ አለ፣ ልጄ ከፊታሽን ለቀሽ አልጋሽን ለቀሽ ጠላት ይዟል ቦታሽን አለ። አሌክስ አልጠየቀኝም፣ እንደሌላ ጊዜ አላባበለኝም። ብድግ አልኩኝና ድምፁን ሲሰማ አልጋዬ ላይ ወጣሁኝ። በሰላም ተኝቼ አደርኩኝ። በሞቀ አልጋዬ ላይ ከሞቀ ከባለ ጉያ ስር ገብቼ አደርኩኝ። በኋላ አንድ ቀን በቤተ ክርስቲያን ቆሜ ሳገለግል መንፈስ ቅዱስ ወደ ልቤ አመጣና በቅዳሜ ፕሮግራም ላይ ነበረ። ይህንን ነገር ተናገርኩኝ። ስናገር ለካ ልክ እንደዛው የተቸገረ ባል አለ እዛ ውስጥ ሰማ። ሚስቱ የምታስቸግረው ነበረችና ሰማና ወደ ቤቱ ገባና ልክ እንደለመደችው አልጋ ልብሷን ይዛ ስትነሳ መልከ ዛሬ እንዲህ ብላ አስተምራለች፣ አልጋሽን ብትለቅ ጠላት ነው የሚያድርበት ብሎ ሲል እሱ ነው በኋላ የመሰከረልኝ የሰማሁት። ስለዚህ ይሄን ጅራፍ እንቀይረው፣ ግድልን እንቀይረው። በህይወት እስካለን ድረስ በደስታ እንኖር። በህይወት እስካለን ድረስ በነፃነት እንኖር። እንዴት ነው በትዳራችን ታማኝ ሆነን መኖር የምንችለው? በትዳራችን ታማኝ ሆነን መኖር የምንችለው ሶስተኛ ሰው ላለማስገባት። ሶስተኛ ሰው አታስገቡ። ሶስተኛ ሰው ሲገባ ይበትናል፣ ትዳር ይበትናል። በተለይ ጓደኛ፣ በተለይ ደግሞ ቤተሰብ ደስ አይላቸው። ስለ እናንተ ህመም ይሰማቸዋል። ስለዚህ በተቻላችሁ መጠን እራሳችሁ ችግራችሁን ፍቱት። ወደ ሶስተኛ ሰው አትውሰዱ። ወደ ሶስተኛ ሰው መብት ፍለጋ አትሂዱ። የሚጋራችሁ እግዚአብሔር አምላክ ይሁን። እንዴት ነው በትዳራችን መኖር የምንችለው? በትዳራችን መኖር የምንችለው የትዳራችንን ሰላም መጠበቅ የምንችለው የውጭውን ሰላም ከመጠበቃችሁ በፊት የቤቱን ሰላም ጠብቁ። የውጭውን ሰላም፣ ስራ ቦታ የሚኖረውን ሰላም፣
ከጓደኛ ጋር የሚኖረውን ሰላም፣ ኢቭን ከቤተሰብ ጋር የሚኖረውን ሰላም ከመጠበቃችሁ በፊት መጀመሪያ በቤታችሁ ያለውን ሰላም ጠብቁ። ቤታችሁ ሰላም ሲሆን ውጭው ሰላም ይሆናል። ውጭ ሰላም ሲሆን ግን ቤታችሁ ሰላም ሊሆን አይችልም። ምክንያቱም እዚህ ጋር ጓዳ ውስጥ የተበላሸ ነገር አለ። ጓዳ ውስጥ ያልተፈወሰ ነገር አለ። ጓዳ ውስጥ ያልተሰራ ስራ አለ። የቤታችሁ ሰላም ካለ የቤታችሁ ሰላም ውጭ ከእናንተ ጋር ይወጣል። አንዳንድ ጊዜ ገጥሟችሁ አያውቁም? ውጭ ስትወጡ እኔ ስቶር ውስጥ ስለሚሰራ በጣም ይገባኛል። ምንም ነገር ሳታደርጉ ምንም ነገር ሳትናገሩ አንዳንዶቹ ዝም ብሎ የሚጠሏችሁ እኛ ህግ ነው፣ የስቶር ህግ ነው እና ደንበኛ መጥቶ ዞር ዞር ብሎ የሆነ ነገር ድንግርግር ካለ እንጠይቃለን። ምን ልርዳ ብለን እንጠይቃለን። እቤቱ ተበሳጭቶ የመጣ ሰው ብስጭቱን በእኛ ላይ ነው የሚወጣ። ምክንያቱም ቤት ውስጥ ሰላም የለም፣ ተበሳጭቶ ነው የወጣው። እዚህ ጋር ስትነኩት በእናንተ ላይ ይወጣል። ስለዚህ ቤታችሁ ሰላም ሲሆን ውጭው ሰላም ይሆናል። ሳታውቁ እራሱ ሰላም ይላችኋል። ሳታውቁ ራሱ ያመሰግናችኋል። ሳታውቁ ራሱ ቆሞ ያወራችኋል። ለምን? ከቤቱ በሰላም ነው የወጣ። ቤቱ ውስጥ ሰላም አለ። ቤቱ ውስጥ እረፍት አለ። ቤቱ ውስጥ ደስታ አለ። ስለዚህ የቤታችን ደስታና ሰላም ውጭ ስለሚወጣ የውጭውን ሰላም ከመጠበቃችሁ በፊት የጓዳችሁን የቤታችሁን ሰላም ጠብቁ። ውጭ ከስራ ባልደረቦቻችሁ ጋር በሰላም ውላችሁ፣ ከጓደኞቻችሁ ጋር በሰላም ውላችሁ፣ ለእረፍት ብላችሁ ቤተሰቦቻችሁ ጋር ሄዳችሁ በሰላም ውላችሁ ስትመጡ እዚህ ጋር ያልተሰራ ስራ ስላለ ያ ሰላም ሊጸና አይችልም። ከውጭ ያመጣችሁት ሰላም ሊጸና አይችልም። ከውስጥ ፈውስ ካለ ግን ከውጭ ይፈውሳል። ኢየሱስ ያድናል። ሌላ ደግሞ የሆነ ነገር ሲኖር የሆነ ያልተስማማችሁበት ነገር ሲኖር በዛ ሰዓት አትከራከሩበት። በዛ ሰዓት ከቻላችሁ ፍቱት፣ ካልቻላችሁ ግን አትከራከሩበት፣ ዞር በሉ። እንደዛ አይነት ጊዜ በሚፈጠርበት ጊዜ ድብን ያለ እንቅልፍ ይተኛለሁ። አይገርማችሁም? ሰው ተናዶ ይተኛል። እኔ ግን ይተኛለሁ በደንብ አለ። ሌላ ጊዜ ተከናንቤ አልተኛም። ነገር ሲፈጠር ግን እስከ መጨረሻ ተከናንቤ እተኛለሁ። ስነሳ ሰላም። አይ እኔ እጸልያለሁ። ልትጸልይ ትችላለህ፣ ግን ትክክለኛ ጸሎት አይደለም። በዛ ሰዓት የምትጸልየው ተናደ አኩርፈ የምትጸልየው ትክክለኛ ጸሎት ስላልሆነ ከቻልክ ለብቻ ተለይ። ሂድ፣ የሆነ ቦታ ሂድ፣ ፓርክ፣ ኮፊ ሃውስ፣ የሆነ ቦታ ሂዱና ዝም ብላችሁ መንፈሳችሁን አድምጡ። ዝም ብላችሁ መንፈሳችሁን አድምጡ፣ ወይም ዝም ብላችሁ አንብቡ። ለመጸለይ አትሞክሩ። ምክንያቱም በኢየሱስ ስም ትነቀል እንዳትሉ፣ በኢየሱስ ስም እችን ሴት ዞር አድርግልኝ፣ በኢየሱስ ስም ይህን ሰው ዞር አድርግልኝ እንዳትሉ፣ የስንፍና ቃል በጸሎት ውስጥ እንዳይወጣ ለመጸለይ አትሞክሩ። ለብቻችሁ ጊዜ ውሰዱና ተረጋግታችሁ ወደ መንፈሳችሁ ስትመለሱ ነገሩን በእርጋታ ትፈቱታላችሁ። እዛ ውስጥ ፈውስ ይመጣል። እዛ ውስጥ ፈውስ ይመጣል። በትዳራችን እንዴት እንኖር? በትዳራችን ለልጆች ንዝንዛችን እንዳይተርፍ፣ ለልጆች ጥላቻ እንዳናስቀር፣ በልጆች ውስጥ ሌላ የተለየ አመለካከት
አመለካከት እንዳናስቀምጥ በልጆች ፊት አትከራከሩ። ያለፍኩበትን ነው የምነግራችሁ፣ ያነበብኩትን ብቻ አይደለም፣ ከራስም ልምድ እየነገርኳችሁ ነው። በልጆች ፊት በምትከራከሩበት ጊዜ ባል ሚስትን፣ ሚስት ደግሞ ባሏን በምትከራከሩበት ጊዜ ያለ ምክንያት ሚስትን የምታሰቃያት ከሆነ በልጆች ውስጥ ጥላቻ እየዘራ ነው። ልጆች ይጠሉሃል፣ ወይም ደግሞ ልጆች ይጠሉሻል። አባታቸውን አቢውስ ስለምታደርግ ልጆች ይጠሉሻል። እየጠሉሽ ነው የሚያድጉ፣ በጥላቻ ነው የሚያድጉ። አንተም ብትሆን እንደዛው ልጆች እንዳይጠሉ በልጆች ፊት አትከራከሩ። ጓዳችሁን ዘግታችሁ፣ በራችሁን ዘግታችሁ ተነጋገሩ። ልጆች በሌሉበት ቦታ ላይ ተነጋገሩ። ልጆቻችን ኑሯችንን እንድናፍቁ እኔ እንደ እናቴ አይነት ትዳር፣ እኔ እንደ አባቴ አይነት ትዳር ነው የሚፈልገው እንድሉ መልካምን ዘር አስቀምጡ። በልጆቻችሁ ውስጥ መልካምን ዘር እያስቀመጣችሁ ልጆቻችሁን አሳድጓቸው። በመጨረሻ ሰዓታችን ስለሄደ አቆማለሁ። በመጨረሻ ትዳራችንን እንዴት እንጠብቀው? በትዳራችን እንዴት እንኖር? በትዳራችን የምንኖረው ባሎቻችንን በሌሎች ፊት በማክበር፣ ሚስቶቻችንን በሌሎች ፊት በማክበር። እኔ ያላከበርኩትን ባለን እናንተ ልታከብሩልኝ አትችሉም። መጀመሪያ በእናንተ ፊት እኔ ባልን ማክበር አለብኝ። እሱ በእናንተ ፊት ካላከበረኝ እናንተ ልታከብሩኝ አትችሉም። ክብር ከቤት ነው የሚጀምረው ይላል አይደል የሀገሬ ሕዝብ። ክብር ከቤት ነው የሚጀምረው። ስለዚህ ባሎቻችሁን በውጭ አክብሯቸው፣ አድምጧቸው፣ አሞግሷቸው። እናንተ ሚስቶች እንደዛው ለባሎቻችሁ። ሚስት ወይም ሴት የባል ክብር ናት ይላል መጽሐፍ ቅዱስ ሲናገር። ስለዚህ ለባሎቻችን እኛ ክብር ነን። ባሎች ለእኛ የእኛ ክብር ናቸው። ቀለበት አድርገን ስንሄድ እኮ የማይደፍሩን ባሎች ስላሉን ክብር የሆኑ ሚስቶች ስላሏቸው ክብር የሆኗቸው ስለሆነ መከባበር ይኑር በመካከላችን። በትዳር ውስጥ መከባበር ይኑር። እዚህ ላይ ያቆማለሁ። ፓስተር በጣም ይቅርታ፣ ሰዓት ሄዷል።